ሻችሁ እኔ መቼም የምመጣው ማታ ማታ ነው። የሚመቸኝ ማታ ስለሆነ ነው። ኦዲየንሶች እኔ ብሩክን የሚመክር ሰው ጠፋ መሰለኝ። ቤተሰብ ቢመክር ምን አለ? ወንድሞቹ ቢመክሩ ምን አለበት እንዴ? ቀደም ቪዲዮ ሲሰራ አይቼዋለሁ። መለኛው ለሃይሚ አፉፋ ብቻ ነው እንደሚገባት ቤቱን አፉፋ አድርጎ አንደኛ ወደ ሴት መሄድ አያስፈልገውም፣ ፎቶ መላክ አያስፈልገውም። ልቧን ጎርቷታል ሁለት ጊዜ፣ ከአንድም ሁለት ጊዜ ነው ጎዳት። በእዩ ጎርቷት። አሁን ደግሞ በዚች ልጅ እንደገና ደረቱ ላይ ተኝታ ፎቶ ላከላት። የማይሰማት ድንጋይ አይደለችም፣ ሰው ነች አይደለ? ለምንድን ነው እንደዚህ አይነት ደባ የሚሰራው እሱ እንዴ? አፉፋ ነው እንደ ለሃይሚ ልደት ነው እንደሚያከብረው ሁሉ ጊዜ። ለምንድን ነው እንዲህ አይነት ስራ የምትሰራው ብሩክ? እንደ ሀብ እኮ መኪና ቁልፍ ነው ልታስረክባት የሚገባው። ካንተ ጋር አፈር በልታ አንተን ለመቀበል አንተ ብቅ ያልክ እንደሆነ ክንፏን ጥላ ነው በዝናብ እንደዚህ እጇን ዘርግታ የምትሮጠው። እንደዛ ሆና ያገኘው ገንዘብ እኮ ነው። አንተ ብቻህን ያፈራው ገንዘብ አይደለም። ከመሬት ነው ተነስታችሁ ወደዚህ የደረሳችሁት። መኪና ገዝተ ቁልፍ ነው ልትክሳት የሚገባው። ሁለት ሴት ደግሞ በላዋ ላይ እየደራረብክ ለምን እንደዚህ አይነት ወንጀል ትሰራለህ? ትልቅ ነውር ነው በእውነት። እጅግ አዝናለሁ። እኔ ማስተማርም ምንም ለእናንተ የማይገባችሁ ስለሆነ ብትማሩም አይገባችሁም። ነገረችው ትናንት እወድሃለሁ አለች። ግን አንተ ምንም ብታረገኝ ንጽህናን አላምንም አለች። ለማመን ደግሞ መድኃኒቱ ንስሐ ነው ብያለሁ። ስንቴ ላውራ ስንቴ ልለፍልፍ? ልጆቼ በንስሐ ታጠቡና አብራችሁ ኑሩ። ሽማግሌ ላክ። ዘላለም ፊኛ የምትለጥፈው ስንት አመት ነው እንደዚህ የምትኖረው? አንተ የፈለከው ገንዘብ ራስን እስከምታደራጅ አሁንም ደግሞ እየተጎዳች ካንተ ጋራ ፊልም ልሰራ ነው፣ ድራማ ነው። እባክህ ብሩኬ እባክህ መለኛው ወንድምህም ምከር። ሁላችሁም እኮ ያገኛችሁት ለሁላችሁም ያደረገላችሁ ከሃይሚ ጋር ሰርቶ ነው። ግፍን ፍሩ፣ የሴት ልጅን ባንፍሩ። እንደዚህ አይደለም። ወንድምህን መክረ መልስ። በዚህ በቪዲዮ ወተ የምትለፈልፈው ሳይን በውስጥ መስመር ንገረው፣ ምከረው፣ ዝከረው። ተው ኦዲየንስ ይጥላል። እንደ አብርሃም ትሆናላችሁ፣ እንደ ሩታና እንደ አብርሃም ትሆናላችሁ። እሷም ፈላጊ አታ አይደለም እኮ ጨዋ ስለሆነች ነው ቁጭ ብላ የጠበቀችው። እሱ ምን አይነት ድራማ እንደሰራባት እያያችሁ ነው። ኦዲየንሶች፣ ቤተሰቦች፣ የጨረቃ ፋሚሊ ግሳጤ ስጡ፣ ግሳጤ ስጡ። እናንተ ናችሁ የበላይ እኮ እናንተ ናችሁ። ኦዲየንስ እኮ ነው የበላይ። የኛ የሁላችንም እኮ የበላይ ኦዲየንስ ነው፣ ህዝብ ነው። የሚያየን የሚመለከተን ሰው ነው። ፎሎወር የሚሰጠን ሰብስክራይብ የሚሰጠን ህዝብ ነው። ዝም ብሎ አይደለም ዩቲዩብ የሚከፍለው ቲክቶክ የሚሰጠው። ስለዚህ ባካችሁን አስተላልፉልኝ ይሄንን መልእክት፣ ሼር አርጉለት ባካችሁ። እኔንም አግዙኝ፣ ሰብስክራይብ አርጉኝ። እስቲ እለፋለሁ እኮ እኔም ያቅሜን ያህል በምክርም በምንም እኮ አግዛለሁ። ሰብስክራይብ አርጉኝ። አትከፍሉበትም እኮ ወገኖቼ። ደሃ እናታችሁን ብታሰሯት ምን ችግር አለው? ሰብስክራይብ ብታረጉልኝ ደስ ይለኛል። ለምታደርጉልኝ ትብብር ሁሉ አመሰግናችኋለሁ ቤተሰቦቼ። እግዚአብሔር ይስጥልኝ። ደህና አደሩ።